እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንዴት ትሬኒንግ ነው ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወጣችሁ እናስተዳድራችኋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካውዋል አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን። ከዛ በላይ ያረደና ከዛ በላይ የገደለ ግን ይሸልማል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓት ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣ ለምን ብዙ እጀረ ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንዴት ትሬኒንግ ነው ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹ ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ ይሸኛቸዋለን። ለደዛ ነው የሰማም ስማ ያልሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ አከተል ተገመዴሩ ብቻቸው ደርጎዱ ከነገ ከተገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰቀብደኒ ኢጋሮሞ ከና ለፋያስታን ያሹ በገጉበቴ ከከሰብ ማተኒ በገዱ ማተኒ ከተገመዴ ሮሞ ጅች ቤክተኒ አይዶርትና በገጉበቴ والله سيمروا أما تكتك عقوبتني إيه كاشي أما عقوبتني في غفرت إيه تابعه أما كذا شيء تبغى أما إتيان سودان كم فيني تبغى بارسيزونست أرثوذكسايان تقدلوا هاو سيم كان تقدلوا بارسيزونست بيت كريستيان تقدله السيم كان تقدله سيان سباتشونو سلام تارسو السلام عليكم ورحمة الله وبركاته أرثوذكس يالله شمارج ሞትና ሞት ብቻ ባሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለን፣ እናሳካዋለን። ኦርቶዶክስ ለዘመናት ሙስሊሙን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማ ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡም፣ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ ምንም መራራት የለም፣ ግደሏቸው። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር?
ማንም እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። የኛን እምነት መኑ ብለን በግድ አላስገደድናችሁ። በጋራ ሀገራችን ተከባብረን እንኑር ባል በቅድስ ቤተክርስቲያናችንና በመመኑ ላይ የሁሉ ስቃይና ሞት ስለምን አወጃችሁብን? በእርግጥ ከናንተ የሞት አዋጅ በላይ ያንገበገበን የሚያስተዳድሯት ቤተክርስቲያን ስትቃጠል እያዩ ምዕመናን በግፍ ሲገደሉ እየሰሙ ጆሮ ዳባ ልበስ ባሉ ይወክሉናል ያልናቸውን ሊቃነ ጳጳሳትና አባቶቻችን ዝምታ ነው ከሞት ሞት በላይ የቁም ሞት ሆነብን። አሳሪው ከገዳዩ የራቀ አይደለም። በአርሲው ጥቃት ላይ ፖለቲከኛ ሚስጥረ ስላሴ ያወጣችው እጅግ አስደንጋጭ መግለጫ በአርሲ ዞን በኦርቶዶክሳውያን ላይ የተፈጸመ ያለው ጥቃት አስመልክቶ የፖለቲከኛ ሚስጥረ ስላሴ መልእክት የብዙዎችን ትኩረት ስቧል። ፖለቲከኛዋ ባስተላለፈችው መልእክት በአርሲ የደረሰው ግድያና ማሳደድ ሳይበቃ አሁን ደግሞ የቤተክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ መታሰራቸውን በጽኑ ኮንናለች። ጥቃቱ የሚፈጽሙትን ተጠያቂ ከማድረግ ይልቅ ለተበዳዮች ድምጽ የሚሆኑ ሰዎችን ማደን በመንግስት መዋቅር ላይ ያለውን ጥርጣሬ ያጠናክረዋል ስትል ከባድ ወቀሳም ሰንዝራለች። አሳሪው ከገዳዩ የራቀ አይደለም ለሚለው የፖለቲከኛዋ ጠንካራ ወቀሳ የእርሱ አስተያየት ምንድነው? በኮሜንት ይጻፉ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁንም እንዳትረሱ። የምስራች እንኳን ደስ አላችሁ። ከዚህ በላይ አስደሳች ነገር ለኛ የለም። በቃ የአርሲውን ጉዳይ ጮኻችሁ ተዋችሁ ወይ ቀናን ስራ ጮኸት ብቻ ነው ወይ ጮኻችሁ ምን አመጣችሁ ያያችሁ ለነበራችሁ እንሆ በትላንትናው ዕለት በዋሽንግተን በብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳውያን የተባሉ ልጆች ልዑካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል። ይህንን ስብሰባ ለየት የሚያደርገው ቤተ ክህነትና የሃይማኖት ተቋማት እንደዚሁም ደግሞ የሚመለከታቸው የመንግስት አካላት አንመለከተውም፣ አናየውም፣ አንሰማም ያሉት በአርሲ ኦርቶዶክሳውያን ላይ የደረሰው ስቃይ የሚያሳየው ቪዲዮ ፎቶና የድምጽ ግጂ ለአሜሪካ ዓለም አቀፍ የሃይማኖት ነጻነት ቢሮ ይሄንን ነገር በሰፊው አሳይተናል። አሁንም ጉዟችን በዚህ ያበቃም። በኦርቶዶክሳውያን ግድያና ጭፍጨፋ ላይ የተሰማራችሁ እንደዚሁም ደግሞ ሞታችሁንም አናምንም ብላችሁ ደብቃችሁ ሁለተኛ ሪፖርት እናቀርባለን ብላችሁ በዛው የቀራችሁ የሃይማኖት ተቋማትም በዚህ ጉዳይ ትጠይቁበታላችሁ። አሁንም ደግመን ደጋግመን እንናገራለን። የፈራ የደነገጠ ይመለስ። እኛ አጀንዳ ዛሬም ሆነ ነገ የአርሲ ኦርቶዶክሳውያን ናቸው። የንጹሃን ደም በከንቱ ፈሰው አይቀርም። ስለ አርሲ ኦርቶዶክሳውያን ዝም አንልም።